ወደ 150 የሚጠጉ የዩኤስ ወታደሮች መቁሰላቸውን ፔንታጎን በቅርብ ሰዓታት ባወጣው መረጃ ገልጿል። እንግዲህ 8ቱ በጣም በአሳሳቢ ሁኔታ ላይ መሆናቸው ተገልጿል። እንግዲህ ላስት ዊክ ላይ እንግዲህ እንደምታውቁት ኦፊሻሊ ወደ 6 የሚሆኑ የዩኤስ ወታደሮች መሞታቸውን ተገልጾ ነበረ። ማወቅ ያለባቸው የጦርነት ጊዜ የካዥዋሊቲ መጠናችሁ በጠላት ፊት እንደ ድክመት ስለሚታይ ከፍ ባለ ቁጥር ሳይኮሎጂካል ዋርፌር ስለሚጠቀሙ በተቻለ መጠን ለመቀነስ ነው የሚሞክሩት። you can see this in Ukraine Russia war 2 ሁለቱም የሚገልጹላችሁ 30-40 ሺህ ሞተብን የሚሉት በዚህ በ4 ዓመት ጦርነት ማለት ነው። እና እንደ ድክመት ስለሚታይ እነዚህ ካዥዋሊቲዎች በጣም ወርደው ነው ለህዝብ የሚነገሩት። እና ኦፊሻሊ እንደዚህ የሚወጡ ከሆነ ምን ያክል ውስጥ ለውስጥ ደግሞ የሞቱ የቆሰሉ ሰዎች እንደሚኖሩ መገመት ይቻላል። እና የእናንተን ኮሜንት ላይ አስቀምጡልን።